ትናንትን ከዛሬ አገናኝቶ ነገን በመልካም በጎነትና በተስፋ የሚመለከተው የዘመን አሻራ ድምጻችሁ ነው። ድንቁ መሐንዲስ ይህችን ግዙፍ ዓለም በጥበብ መዳፍ አስቦ አጊጦና መጥኖ ቀረጻት። ሰማይ ሰማያትን ደመናትን ከፀሐይ ወጋገን ጋር አዋህዶ በእጹብ ድንቅ ምህንድስና አጣመራቸው። ውቅያኖሳት የየብሱ መሬት ድንበር ሳይጋፉ እርስ በእርስ እየተከባበሩና እየተገዳደሩ በስምምነት እንዲመጋገቡ ሥርዓት አበጀላቸው። አዝርቱ አዋፉ እጽዋቱና አንቡጣቦቹ ከሚያውደው አየር ጋር ተደጋግፈውና ተጠቃቅመው እንዲኖሩ የፈጠረ እርሱ ራሱ የጥበብና ሁሉ ጥበብ የሆነ ረቂቅ መሐንዲስ ነው። ሸለቆዎቹ በጥብቅ የውሃ መስመሮች ተሰንጥቀው የየራሳቸውን ምስጢር እያወጉ የተሰሩለት ዘላለማዊ ዓላማ ቀን ከሌት ይፈጥናሉ። በዚህ ድንቅ ፍጥረት መሃል ዘመን በአሻራ ታተመ። ከፍጥረታት ሁሉ የከበረው ሰው የተባለው ምስጢር ግን በአምሳለ መለኮቱ ተቀረጸ። በዚያን ጥበበኛ መሐንዲስ፣ በዛን ጥበበኛ ኢንጂነር፣ በዛን ጥበበኛ ሸክላ ሰሪ፣ በዚያ ድንቅ የሸክላ ሰሪ እጅ ከደቂቅ ጭቃ ተቦክቶ በሕይወት እፍታ ወይም ትንፋሽ ተሠራ። ዓለምም ለሸክላው ፍጥረት መተኛና መኖሪያ ትሆን ዘንድ በጸጋ ተበረከተችለት። በውድቀት ስብራት ጊዜ እንኳን ሳይተው ዓለምን ሁሉ ለእግሩ መረገጫ አደላደለለት። ሁሉ በእርሱ ሆነ። በዛ ድንቅ መሐንዲስ፣ በዛ ድንቅ ኢንጂነር፣ በዛ ድንቅ ሸክላ ሰሪ እርሱም ፍጥረት ዓለሙን ሙሉ ለዚሁ ሸክላ ፍጥረት አስረ። ሸክላው ግን ሰባሪነቱን ደካማነቱን ይህች የተሰጠችው ምድርም ለጊዜው ብቻ የሥጋዊ ማረፊያ እንጂ የዘላለም ቤቱ እንዳልሆነች በጥልቅ ይረዳል። ውድ ተከታታዮቻችን ስለ ሸክላው ቀጣዩን ፓርት ቀጣይ ይዘን እንቀርባለን። ሰላም ሁኑልን።